ቤብ ወይ ፈጣሪ ለሴት ልጅ ጡት ሲሰጣት ልጅ ለማጥባት ምናምን በመድኃኒዓለም አጫለሽ ነው ማርያም የማይገባኝ ጥያቄ ነው እንትን እሺ ግን ይሄን እንድታሰዳኝ ነው ወንድ ልጅ የኔ ህይወት እንደው በወንድ ልጅ አምላክ ይጅታለሁ በፍቅራችን ታይ በሰላም እንደርበት ታይ ወንድ ልጅ ምን ጥቁር ያለው ምን ማርያም ስለ በተከበርኩበት ሀገር አክበበሽበት ኒፕልን ስትጠይቂ እንደው ቅዱስ መድኃኒዓለም አፈሪ አረ ታይ እንደው ጠቁመሽ እንኳን ቢሆን አከበብሽው እኮ ሄደ አከበብሽው እንደው አታፍሪም እግርሽን ዘርግተሽ እንካ ብለሽ ያው ናችሁ ቆሻሻ አትንኪው ወይኔ ላታል ምን ይሰራለታል ወንድ ልጅ ወሳጇ ነይ እዛ ጋር ስጋ ቢላ አዲስ ትላንት ገዝቻለሁ ነይ ዘልዘለሽ ማለት ነው ጠበሹ ወይኔ እናት ይሙት ነው ማለት ማርያምን ምንድን ጥቅሙ ምንድነው እኮ ተወስጂው ወይኔ እናት ተነሳው እግዚአብሔርን እንቅልፍ ጠፋ ምንድነው ጥቅሙ ሲጠቀሙ ምንድነው ይሄ ነው ላም ለምሳሌ ትታለባለች ወተት ትሰጣለች እኛ ልጆቻችን እናጠባለን አንተ ምን ይሰራልሃል ምሳሌ ጠፍቶ ነው የኔን ደረት ከላምጡት ጋር መታመሳሲው ይላል እለቢኛ ነይ አንድ ሰሞን ነይ እለቢ እንዴ ጥቅማለች እንደ ላምጡት ትለኛለች እንዴ ከላም ጋር ገናግት በእውነት ብዙ የሚያመሳስል እጃ እንዞር ብዙ የሚያመሳስላችሁ ብዙ ትንሽ ነው አነሳሉ አይ ስዌር ነው የይሙት ምንድነው የወንድ ልጅ ኒፕል ምንድነው ማለት ምንድነው ጥቅሙ ምንድነው ማርያምን ጥቅም አለው ፈለግ ነው እንዴኛ ስለምን ይቅርብ ፈለግ ነው እንዴ ባሰረታ ወይኔ ጉዴ እንዴ ማይሆን ነገር ለማለት ጥቅሙ ማወቅ እንዴ ተከሻ ብሎ እምብርት ቢል እንዴት ነው ሴንስ የሚሰጠው ምን ይያልሽ ነው መለያ ምን ነገር ያስፈልገዋል እሺ ለምን ጥቁሩን ለምን ሳለ አረንጓዴ ቫዮሌት ይራንጉት እሱ ነው ፈለግሽው አስቢስ አረንጓዴ ሊፕልጅ እኔ ሰዞር አረባ መድ እኔ ግን እየነቃሽ ነው ማለት በህልምሽ ነው ስለ አረንጓዴ ሊፕል ነው መታለሉ አይደል በመድኃኒዓለም አልቻልኩም በቃኝ ማርያም በቃኝ